ሰላም በዛሬው ቪዲዮ የምናየው ውስጣችንን ማሸነፍና ፍርሃታችንን መቆጣጠር በሚል ርዕስ ይሆናል። ቪዲዮ እንደሚጠቅማችሁ እርግጠኛ ነኝ። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ከተመቻችሁ ቪዲዮም ላይክ አድርጉ። ጥንታዊ አፍሪካውያን የሚገርም አባባል አላቸው። ውስጥ ያለውን ጥላት ካሸነፍ ከውጭ ያለው ጥላት ምንም ሊያደርግህ አይችልም። መጀመሪያ ውስጥን ማሸነፍ አለብህ። ውስጥን መቆጣጠር አለብህ። ከውስጥ ያለህን ስሜት መቆጣጠር ማሸነፍ አለብህ ይላሉ። ሰዎች ከውጭ ያለን ወይም በዙሪያቸው በአካባቢያቸው ጥላት ሳይሆን ዋነኛው ጥላታቸው ውስጣቸው ነው፣ ማንነታቸው፣ ራሳቸው፣ ስብዕናቸው ነው። የሰው ልጅ ጥላቱ የሰው ልጅ ነው ይባላል። ልክ እንደዛ አንተ ለራስ ጥላት ልትሆን አይገባም። ራስን ተቆጣጥረ ለራስ ትልቅ ቦታ መስጠት አለብህ። ስሜትን መቆጣጠር ከቻልክ ራስን ማሸነፍ ትችላለህ። በጣም አስቸጋሪው ነገር በዚህ በህይወት ውስጥ ራስን መቆጣጠር ውስጥ ማሸነፍ። ነገር ግን ሁሉም አስከፊው በጣም ከባዱ የራስን ማንነት ጥላት መሆን። የራስን ጥላት ከሆንክ በራስ መተማመን አይኖርህም። ራስን አትቀበልም። ራስን ካልተቀበልክ በህይወት ስኬታማ አትሆንም። እዛ ግብ ላይ መድረሳችን ለምን ማንን ታምናለህ? ራስን ካላመንክ በጣም ከባድ ነው። ማንም ሰው ህይወቱን ለመቀየር ራስን ማሸነፍ አለበት። ስሜቱን መቆጣጠር አለበት። ስሜትን መቆጣጠር አለበት። እረፍት የሚሰጥህ አሁን ረፋቦ ይበቃሃል ምናምን የሚል መስራት ባለበት ሰዓት መስራት አለብህ። መስራት ባለበት ሰዓት ካልሰራ መሳቅ ባለበት ሰዓት ታለቅሳለህ ይባላል። በቃ ማንነትህን ማሸነፍ ህይወትን ለመቀየር ትልቅ ሚና ቁልፍ ይጫወታል። ማንነትን ስሜትህን ማሸነፍ አለብህ። አጉል ልምዶችን መተው አለብህ። ለማን ብለህ ህይወትን መቀየር አለብህ። አሁን ካልቀየርክ ህይወትን መቼም አይቀየርም። ያንተን ህይወት የሚቀይር ሌላ ሰው አይመጣም። ራስህ ነህ የራስህን ህይወት የምትቀይር። ለዚህ ነው አስተሳሰባችን ምርጥ ካልሆነ ጥሩ ቦታ የማንደርስ። አስተሳሰብን መቀየር አለብህ። ፖዚቲቭ ነገር መስማት አለብህ። አንተን የሚለውጥ አንተን ስኬታማ የሚያደርግ ነገር መስማት አለብህ። አትዝናኑ እያልኩ አይደለም፣ ግን በወጉ በስነ ስርዓት መሆን አለበት። አስተሳሰብህን መገንባት አለብህ በጥሩ ነገር። ጥሩ ካሰብክ ጥሩ ታገኛለህ፣ መጥፎ ካሰብክ መጥፎ ታገኛለህ እንደሚባለው። እናንተ በራሳችሁ ስታምኑ ማንም እንዲያምን አትጠብቅ። አንተ መጀመሪያ በራስህ ነው። ማንም ሰው ቢሆን በአንተ ከማመኑ በፊት አንተ በራስህ ማመን አለብህ። በራስህ ስታምን ምን እንደምታገኝ ታውቃለህ? ሰዎች በአንተ ማመን ይጀምራሉ። ይህ ልጅ ኮንፊደንስ አለው፣ በራሱ ይተማመናል ይላሉ እንጂ አንተ የጣልከውን ዕቃ ማንም አያነሳም። አንተ ያራከስከውን ማንነት ማንም ሊያነሳልህ አይችልም። አንተ ራስን ማክበር አለብህ። አንተ ራስን ስታከብ ሰዎች በአንተ ማክበራቸው ምናምን አይጠበቅብህም። ሰዎች አከበሩኝ አላከበሩ ብለህ አትጨነቅም። እና በቀጣይ ደግሞ ጥርጣሬና ፍርሃትን መቆጣጠር አለብህ። ጥርጣሬ በጣም ገዳይ ነው፣ ይገልሃል። አትጠራጠር። ፍርሃትን ማስወግድ። መጠራጠር ባለበት ሰዓት ተጠራጠር እንጂ በሁሉም ነገር በምትሰራው ነገር መጠራጠር የለብህም። እርግጠኛ እስከምትሆን ማንበብ ማጥናት አለብህ። ፍርሃትን መደበቅ አለብህ። የሰው ልጅ ሁሉም ፍርሃት አለው። ስኬታማ ሰዎች ብታያቸው የማይፈሩ ይመስላል፣ ግን ሁሉም ፍርሃት አለው። ግን ፍርሃቱን የሚጠቀምበት በሚጠቅም ቦታ ላይ ነው አብዛኛው ሰው። እኛ ግን ህይወታችንን በሚያበላሽ ሁኔታ ነው ፍርሃታችን እየተጠቀምንበት ያለው። ስለሆነ ጥርጣሬና ፍርሃትን መቆጣጠር ባላሰብከው መንገድ መጥፎ ቦታ ሊወስድ ይችላል። ጥርጣሬ መጥፎ ነገር በጣም ከባድ ነው። ፍርሃትን ተቆጣጠር። ለህይወትህ ለወደፊትህ ልታሳካ የምታስበውን ዓላማ ግብህን ማሳካት አለብህ። አትችልም የሚልህን ደግሞ መራቅ አለብህ። አትችልም የሚል ጓደኞች ሊሆን ይችላሉ፣ ቤተሰብ፣ የተለያዩ በአካባቢ ያሉ ሰዎች ሊሆኑ ይችላሉ። አንተ እንደማትችል ከሚነግሩ ራቅ እና እንደማትችል ከሚያስቡን ሰዎች ራቅ። ምንም አይጠቅሙ። ተስፋ ስቆርጥ ጥንካሬ የሚሰጡ ሰዎች ናቸው ለአንተ ወሳኝ። አሁን ላይ ስኬታማ ስትሆን ሁሉም ከጎን ይቆማል። አሁን ባለህበት ሁኔታ ላይ ያንተ ማንነት ተቀብሎ ተስፋ ስትቆርጥ ተስፋ የሚሰጥህን ምርጥ ጓደኛ ማለት ሰዎች ጋር ልትጋጠም ትችላለህ። ነገር ግን ትልቁ ግጥሚያ ከራስህ ጋር ነው። ከራስህ ጋር ያለውን ግጥሚያ ከባድ መሆን አለበት። ራስህን መቆጣጠር አለበት። ስሜትን መቆጣጠር አለበት። ስሜትን ስትቆጣጠር ያንተ ማንነት ጎልቶ ይወጣል። ትልቅ ነገር እንዳለ ለሰዎች ማሳየት ትችላለህ። አይምሮህን መቆጣጠር አለበት። አይምሮ እወርቃለሁ፣ አታሳክው፣ አይሆንልህ ብሎ የሚነግርህን ድምፅ ማጥፋት አለበት እንደምንም ብለህ። አለዛ ስኬታማ አትሆንም።
በጣም ብዙ ቢዝነሶች የተገነቡት ትልቅ ሚሊዮነሮች የሆኑ ሰዎች ከብዙ ስህተት ነው ስኬታማ የሆኑ። በጣም ብዙ መስዋዕትነት ከፍለዋል። ስለሆነ ፍርሃትን ተቆጣጥረ ወደ ስኬት መሄድ ያለብን። ስኬታማ ሰዎች ተመልከት እስኪ መጀመሪያ ፍርሃታቸውን ያሸነፉ። ፍርሃት የሚባል ነገር የለም በውስጣቸው። ፍርሃት የሚባለውን ነገር ደብቀው ተጋፍጠዋል። ከማንም ሰው በፊት ማንም ሳያጨበጭብላቸው አፈር ደም ይግተዋል። ግን አሁን ሁሉም ሳያጨበጭብላቸው ለምን? ያንን ፍርሃታቸውን ደብቀው ኮንሲስታንሲ ቀጣይነት ኑሯቸው ተስፋ ሳይቆርጡ ስላሳኩት ማለት ነው። ልክ አንተም ፍርሃትን ተቆጣጥረ አሁን ማንም ሰው ላይ ያጨበጭብልህ ይችላል። ግን ወደፊት እርግጠኛ ነኝ እኔ ሰዎች በጣም ብዙ ያጨበጭቡልሃል። አንተ አሁን ኮንሲስታንሲ እና ኔቨር ጊቭ አፕ ብለህ ተስፋ ሳትቆርጥ ከሰራ በማንኛውም ስራ ላይ ይሁን ስኬታማ እንደምትሆን እርግጠኛ ነኝ። መጀመሪያ ተስፋ እንዳትቆርጥ፣ ቀጣይ ኮንሲስታንሲ ቀጣይነት መኖር አለብህ። ማቆም የለብህ። ሁሉም ነገር ለራስ የምትኖረው ምክንያት ሊኖርህ ይገባል። ደግሞ ለራስ የምትኖረው ምክንያት ሲኖር ህይወት ትጣፍጣለች፣ ደስ ትላለች። አለዛ ምክንያቱ ከሌለ በጣም ከባድ ነው። ምክንያት ሊኖር ይገባል። ምክንያት ከሌለ በዚህ ህይወት ላይ መኖር አትፈልግ። አንድ ሰው ተስፋ ቆረጠና ይባላል። አንድ ታሪክ ልግለጽላችሁ። አንድ ሰው ተስፋ ቆረጠና ራሱን ለማጥፋት ከድልድል ጫፍ ላይ ቆመና ሊወርቅ ሲል ከድልድሉ ስር አንድ ልጅ አለ። ልጁም የደሃ ልጅ ነውና ጎዳና የወጣ ነው፣ የሚበላ የለም። እዛ ኩርትምትም ብሎ ልብስ ሳይለብስ ተኝቷል። ሰውየውም ራሱን ማጥፋት አቆመና ወርዶ አናገረው። ምን ነው አለ። እኔማ የምበላ የለም፣ ቤተሰቦችም የሉም፣ ጎዳና ላይ ነው የምኖረው አለ። ከዚያ እሺና በቃ ራሴን ሳላጠፋ በፊት ጥሩ ነገር ልስራ ብሎ አስቦ ወሰደው እና እዛ አበላው። በቃ ፈገግታውን ሰው ደስ አለው። በቃ በመነገታውም ነገ ከነገ ወዲያ እያለ ህይወትን እያጣጣመ መጣ። ያ ሰው ለምን? የሚኖርበት ምክንያት ተሰጠው። ያን ሰው ያንን ልጅ ማስደሰት ደስታው ሆነ። ሰዎችን በመርዳት ደግሞ ትልቅ ደስታ ነው የሚገኝ እና በህይወታችን ስንኖር ምክንያት ሊኖረን ይገባል። ምክንያት ከሌለ በጣም ከባድ። ያንተ ምክንያት ሀብታም ለመሆን ይችላል። ቤተሰቦች ስንት ሆኖ ላሳደጉ ቤተሰቦች ማሳለፍ ሊሆን ይችላል። እሱ ከሆነ እሱ በህይወት ላይ ለማሳካት ትልቅ ጥንካሬ፣ ትልቅ ኃይል ይዞልህ ይመጣል። ቪዲዮውን እስከ መጨረሻው ስላያችሁት በጣም ነው የማመሰግነው። ሐሳባችሁን ኮሜንት ላይ ጻፉልኝ። ይጠቅመዋል ብለው ለምታስቡ ወዳጆ ደግሞ ሼር በማድረግ ተባበሩ። ቪዲዮው ከተመቻችሁም ላይክ አድርጉ። በቀጣይ ቪዲዮ በሌላ ሐሳብ እስክንገናኝ ቻው።